የዮሴፍ ታሪክ። ሰላም የእግዚአብሔር ቤተሰቦች፣ ዛሬ ስለ ዮሴፍ አስደናቂ ታሪክ እንማራለን። ዮሴፍ ማለት በእግዚአብሔር ዘንድ ሞገስ ያገኘ ሰው ነበር። ዮሴፍ ሁለት ልዩ ሕልሞችን አየ። በሕልሞቹ ወንድሞቹ ለእርሱ ይሰግዱ ነበር። ይህንን ለወንድሞቹ በነገራቸው ጊዜ እጅግ ተቆጡት። ወንድሞቹ ዮሴፍን እጅግ ስለጠሉት ሊገድሉት አሰቡ። ነገር ግን በመካከላቸው አንዱ መከራ እንዳይደርስበት ወደ ግብፅ እንዲሸጡት መከራቸው። ዮሴፍም ለባርነት ተሸጠ። በግብፅ ዮሴፍ በታማኝነት አገልግሏል። እግዚአብሔርም ከእርሱ ጋር ስለነበር በሁሉም ነገር ተሳካለት። ነገር ግን በሐሰት ተወንጅሎ ወደ ወህኒ ተጣለ። በወህኒ ሳለ ዮሴፍ የእስረኞችን ሕልም ይፈታ ነበር። ከብዙ ጊዜ በኋላ የፈርዖንን ሕልም እንዲፈታ ተጠራ። ዮሴፍም ሕልሙን በጥበብ ፈታው። ፈርዖን በዮሴፍ ጥበብ ተደንቆ በግብፅ ላይ ገዢ አድርጎ ሾመው። ዮሴፍም ግብፅን በረሃብ ጊዜ በብልሃት መራ። በከባድ ረሃብ ጊዜ ወንድሞቹ እህል ለመግዛት ወደ ግብፅ መጡ። ዮሴፍም ወንድሞቹን አወቃቸው። በመጨረሻም ዮሴፍ ለወንድሞቹ ማንነቱን ገለጸላቸው። ተያይዘውም አለቀሱ። እግዚአብሔር የዮሴፍን መከራ ወደ በረከት ለወጠው። ታሪኩ እንደሚያስተምረን እግዚአብሔር የታመኑትን ከፍ ከፍ ያደርጋል። ፈተናዎችን በጽናት እንድንቋቋም ያበረታናል። እግዚአብሔር ሁልጊዜ ከእኛ ጋር ነው።